ዛሬ ቀኑ ሐሙስ ነው። ከዛሬ ሐሙስ የሚጀምር እስከሚቀጥለው ሐሙስ ድረስ በእነዚህ 7 ቀን ታላቅ የምስራች ተሰማላችሁ። በጌታ በኢየሱስ ስም ለዚህ የምስራች ጆሮአችሁ የተከፈተ ይሁን፣ ኢሜይላችሁ የተከፈተ ይሁን፣ ስልካችሁ የተከፈተ ይሁን፣ በራችሁ የተከፈተ ይሁን። ደብዳቤዎች ይደርሷችኋል፣ ስልኮች ይደወሉላችኋል። ታላቅ የምስራች ተሰማላችሁ። በሉቃስ መጽሐፍ ምዕራፍ 1 ላይ ካህኑ ዘካርያስ እንደ ልማዱ ለማጠን በቤተ መቅደስ በሄደ ጊዜ ያልጠበቀው ታላቅ የምስራች እንደሰማ፣ የዘመናት መካንነት፣ የዘመናት ለቅሶ፣ የዘመናት እንባ የሚሽር ታላቅ ዜና እንደሰማ በኢየሱስ ስም የዘመናት ጸሎታችሁ የሚመለስበት፣ የዘመናት እንባችሁ የሚታበስበት፣ በአንድ ዜና ሳቃችሁ የሚመለስበት፣ በአንድ ዜና የቤታችሁ ድባብ የሚቀየርበት ታላቅ የምስራች ተሰማላችሁ። እግዚአብሔር ቃል ሲናገር ተጨንቃ ለነበረች ነፍስ ከእንግዲህ ወዲህ ጨለማ አይሆንም ተብሎ እንደተጻፈ ጨለማችሁን የሚገፍ ታላቅ ብርሃን፣ ታላቅ ሳቅ፣ ታላቅ ምስጋና የሚያደርግ ታላቅ ዜና በቤታችሁ ይሰማል። እንደ ጽዮን በምርኮ ውስጥ ሆናችሁ በገናችሁን የሰቀላችሁ እግዚአብሔር እንደዚህ ይላችኋል፣ በገናችሁን የምታወርዱበት፣ እንደገና የምትቀኙበት፣ አፋችሁ በሳቅ ምላሳችሁ በእልልታ የሚሞላበት ታላቅ የምስራች ትሰማላችሁ። ይህን መልእክት ለብዙዎች እንዲደርስ ፈልጋለሁ። በዓለም ዙሪያ ላሉ ሼር አድርጉላቸው። ታላላቅ ምስክርነቶችን ኢንቦክስ ላይ ጻፉልኝ። ወዳችኋለሁ። ቀናችሁ የተባረከው